ይህንን ቪዲዮ ትናንትና በሶሻል ሚዲያ ላይ በስፋት ሲዘዋወር ተመልክተናል። በአላህ ብቻ እየተወከላችሁ መኖር ጀምሩ። እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው ክብርና ምስጋና ለዓለማቱ ጌታ ለአላህ ሱብሃነሁ ወተዓላ የተገባ ይሁን። ክብራትና ክብራን የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት የአላህ ሰላምና ጥበቃ ይላችሁ። ዛሬም እንግዲህ የተለያዩ ቪዲዮዎች ላይ ሪአክት የምናደርግ ይሆናል። እስከ ፍጻሜው ከኔ ጋር ቆይታ እንድታደርጉ ጋብዛለሁ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑም እጋብዛለሁ ማለት ነው። ቀጥታ ወደ ያዝናቸው ቪዲዮዎች የምናመራ ይሆናል። አብረን እንቆይ። በአላህ ብቻ እየተወከላችሁ መኖር ጀምሩ። ልንገራችሁ፣ ምክንያቱም ምን መሰላችሁ? እስኪ አሁን ሰዓት ላይ እስኪ ህይወትን ዝም ብላችሁ እስኪ ዓለምን ማለት ነው ቆም ብላችሁ እስኪ ለ5 ደቂቃ እስኪ አስቧት። ህይወት እስኪ እንደዚህ ተመልከቷት። እስኪ ጊዜውም ክፉ፣ ሰውም ክፉ፣ ሰዓቱም ክፉ፣ ዘመኑም ክፉ። ተረዳችሁ አይደለ? ስለዚህ በአላህ ብቻ እየተወከላችሁ ማለት ነው መኖር ጀምሩ። ከዚህ ጋር የተያያዘ ከአሁን በፊት አንድ አጋጥመኝ ሆነ ገጠመኝ ልንገራችሁ። የሆነ ሰዓት ላይ ማለት ነው በህይወቴ ላይ በጣም አስከፊ የሆነ ነገር አጋጥሞኝ በአላህ ብቻ ተወክዬ ማለት ነው ከዛ አስከፊ ነገር ነፃ ሆኛለሁ። ገባችሁ አይደለ? ከአንድ 5 ጊዜ ነው ከአንድ 6 ጊዜ በአላህ ብቻ እየተወከልኩኝ ማለት ነው ከዛ አስከፊ ነገር ነፃ ሆኛለሁ። ሰዎች እንዳሏችሁና ሰዎች እንዳሰቡት አስተሳሰብ ጓደኞቻችሁ እንደተናገሯችሁ ጓደኞቻችሁ እንዳሏችሁ እስኪ መኖር አቁሙ። ልንገራችሁ፣ የሰዎች ወሬ እንደሆነ ወደ ኋላ ያስቀራችኋል። የሰዎች ምክር እንደሆነ ወደ ኋላ ያስቀራችኋል። የጓደኞቻችሁ ወሬ እንደሆነ ወደ ኋላ ያስቀራችኋል። ሰዎች እንዳሰቡት አስተሳሰብ መኖር አቁሙ። ልንገራችሁ፣ ምክንያቱም የሰዎች አስተሳሰብ ወደ ኋላ ያስቀራችኋል። አዎ፣ ሰዎች ብዙ ጊዜ ወደ ኋላ ያስቀሩናል። ወደፊትም ሊያመጡን ይችላሉ። ባለንበትም እንድንቆይ ሊያደርጉን ይችላሉ። ነገር ግን በአላህ ላይ ያለን ተወኩል ጥግ ድረስ እስከሆነ ድረስ የትኛውን ፈተና በነገራችን ላይ የስኬት ጥግ ባንደርስ በአላህ ላይ ያለን ተወኩል ስቴብል እንድንሆን ያደርገናል። የፈለገ በህመም ልንሰቃይ እንችላለን። የፈለገ ኢኮኖሚካሊ ልንቸገር እንችላለን። ጭንቀት ውስጥ ልንገባ እንችላለን። በጣም የሚረብሹን ብዙ ችግሮች ሊደራረቡብን ይችላሉ። እነዚህን ሁላ ግን ምንም ነገር እንዳልተፈጠሩ ሊያደርጉን የሚችሉት ነገር ምንድነው? ስኬት ብቻ ሳይሆን የአላህ ላይ ያለን ተወኩል ነው። በአላህ ላይ ያለን ተወኩል 100% ሲሆን ነው። የሆነች ያክል እንኳን ጥርጣሬ ሊኖረን አይገባም። ልናማርርም አይገባም። አላህ ሆይ ለምንድን ነው እኔ እንደዚህ የምታደርገን? እገሌ እንደዚህ ያደረከው ለምን? እኔ ይሄን ያክል እየተገዛውክ እንዲህ ይሆንኩልህ ለምንድን ነው በዚህ ልክ እኔን የምትፈትነኝ? ምናምን እያለን ማማረር የለብንም ብዬ አስባለሁ። ምክንያቱም አላህን ለመገዛት ነው እዚህ ምድር ላይ የመጣ ነው። እዚህ ምድር ላይ በእንግድነት ነው የመጣ ነው። ለምን? አላህን ለመገዛት እስከምንሄድ ድረስ ከአላህ ጋር ያለን ግንኙነት ጥብቅ መሆን አለበት። የላላ እንደሆነ ሁሉ ነገራችን በጣም እየከበደ ኢቨን ቢደላን ፋይናንሻሊ በጣም እስከ ጥግ ድረስ ምንም 3 ዘር ማንዘራችንን እንኳን ሊያስተዳደር የሚችል ሀብት እንኳን ቢኖረን ፍጹም ደስተኛ ላንሆን እንችላለን። ምን ከሌለ? የአላህ ተወኩል ውስጣችን ላይ ከሌለ፣ በአላህ ላይ ካልተማመንን ሁሉም ነገር ባዶ ነው የሚሆንብን። ሀቂቃ ነው የምላችሁ። በዚህ ሰዓት ላይ ዓለም ላይ በጣም ብዙ ቻሌንጆች እየገጠሙ ይገኛሉ። ጦርነቱን ብትመለከቱ ሁሉንም ሀገር በተዘዋዋሪ እየነካካ ነው ያለው አይደለ? ሁሉም ጋር ማለት ይቻላል የኑሮ ሁኔታ እየከበደ ያለበት ሁኔታ ነው ያለው። በተለይ ኢትዮጵያ ሀገራችን አሁን ያለንበት ሁኔታ በጣም አሳሳቢ ደረጃ ላይ የደረሰ ነው ብዬ አስባለሁ። እና ከየትኛውም ጊዜ በላይ ሰዎች በጣም ተቸግረዋል። ረሃብ ላይ ናቸው። እየታረዙ ነው። መኖሪያ መጠለያ በጣም እየከበዳቸው ነው። ዛሬ የሚበሉት ቢያገኙ ለነጋቸው በጣም ስጋት ላይ ናቸው። እያንዳንዱ ቤተሰብ ጋር በጣም ከባድ ሁኔታ ላይ ነው ያለው። ግን እነዚህን ሁሉ መፍቻ ቁልፋቸው ተወኩል ነው። በአላህ ላይ ያለን ተወኩል ይፈታቸዋል ብዬ አስባለሁ። ከአላህ ጋር ያለን ነገር ሪሌሽን አሪፍ ከሆነ ሁሉም ነገር ቀላል ነው የሚሆነው ብዬ አስባለሁ። እና እስካለን ድረስ 1000 ዓመት አንኖርም። በህይወት እስካለን ድረስ ከአላህ ጋር ያለን ሪሌሽን እናሳምር። ሀያታችን በሙሉ ያማረ ይሆናል። የዱንያ ሀያታችን ያማረ ይሆናል ኢንሻአላህ። በአላህ ፍቃድ ደግሞ ጥሩ የኢባዳ ታይም ደግሞ በዚህ ዱንያ ላይ ካሳለፍን አኺራ ላይም ደግሞ የሚያምር ሀያትን የምናገኝ ይሆናል ብዬ አስባለሁ። በአላህ ፍቃድ ጥሩ ማነቃቃት ነው የፈጠረልን ይህ ወንድማችን። ግን አስተውላችሁ ከሆነ ይህ ልጅ ብዙ ጊዜ ቲክቶክ ላይ ይመጣልኛል እና የአዶናይ አይነት ንግግሮችን ይጠቀማል ምናምን ልብ ብላችኋል። ለምን ተጠቀመ ምናምን እያልኩኝ አይደለም፣ ግን ጥሩ ሞቲቬሽን ነው ብዬ አስባለሁ። ተመሳሳይ ሲሆነብኝ ገርሞኝ ነው። ለማንኛውም ሙስሊም ወንድማችን ነው፣ አበርቱ። ቲክቶክ ላይ ወደ ቀጣይ ቪዲዮ የምናመራ ይሆናል።
ይህንን ቪዲዮ ትናንትና በሶሻል ሚዲያ ላይ በስፋት ሲዘዋወር ተመልክተነዋል። ታዲያ ዛሬ እኛ ደግሞ እንደ የሲለና ቦታው ድረስ ተገኝተን ልጁንም እንግዲህ ለማበረታታት የተለያዩ ስጦታዎችን ይዘን እንዲሁም ደግሞ ቤተሰቦቹን ለማናገር እዚህ መተናል። አብራችሁ ነው። ሰላም አለይኩም። እንዴት ነህ? ደህና ነህ? እንዴት ናችሁ? ኬፍ ዘይረኛ ትምህርት እንዴት ነበረ? አሪፍ ነበረ። ምርቃት ደስ ይል ነበረ። ምን አደረክ? እንደው ስታድግ መሆን ፈልገው ዶክተር? ቸኮሌት ትወዳለህ እንዴ? ሌላም ልጨምርልህ? ኧረ ተው ልጨምርልህ። ዋው! ኧረ ጨምራ። ለምርቃት ጫማ ተገዝቶልሃል እንዴ? አልተገዛልህም? እኛ ደግሞ ጫማ ይዘንልህ መተናል። እሺ ያው ጫማ አለ። ደስ አለ? ወደድከው? ልብስ፣ ሱሪ፣ ቲሸርት፣ ሸሚዝ ይዘንልህ መጣን። ሁሉም ያንተ ነው። አይ አንተን የተመረክበት። ዋው! ኧረ አንበሳው ያንተ ነው። ና አንደኛ ማን ገመዳ ደስ ነው። አሜን። ሲለንደር ኡርሚ በረኻ አሜን። ጤና በሬዱ አሜን። ኡርሚ በሬዱ አሜን። ስራ በሬዳ አሜን። ሲና ምርከይስ አሜን። ሲና ምርከይስ ፈተና ሲና ባስ ከይሲን እርገ ከረሌ ፈተና ባስ አሜን። ፈተና ባስ ረቢ ምርከይስ ሙራደ ሳረብ ጉት ሙራደ ሳረብ ጉት ሱብሃነ ረቢካ ረብል ኢዘት አማ ይሲፉን ወሰላሙ ዐለይሂ ወሰለም رب العالمين يا هزي يا خريب يا الله ربي حامد كيس أنا اللي تجات نواتيس كنا إيشي ماي እሺ እናቴ እሺ ከዚህ በላይ ደረጃ ይድረስላችሁ። በርታ እሺ። ከጎንህ ነን። እሺ እኛም እንመጣለን፣ ዘይርሃለን። እንግዲህ ቪዲዮን እንዳያችሁት ነው። ይህን ቪዲዮ ስንሰራ እንግዲህ እንደ የሲለና ዋንኛ አላማችን እንደዚህ ባላቸው በአቅማቸው ልጃቸውን የልጃቸውን ነገር ለማሳመር የሚለፉ የሚደክሙ እናቶችን አይዟችሁ ለማለት እንዲሁም ደግሞ ለልጆቹ ሞራል ለመስጠት በተጨማሪም ደግሞ የሲለና የበጎ አድራጎት ድርጅት የተለያዩ ማህበራዊ ኃላፊነቱን እየተወጣና በዚህ በሶሻል ሚዲያው ደግሞ ወደ እናንተ እያደረሰ ይገኛልና ታዲያ እናንተን በየአካባቢያችሁ ያሉ ማንኛውም አይነት እንደ አይነት ድጋፍ የሚያስፈልጋቸውን በማየት የተለያዩ ድጋፎችን ብታደርጉላቸው ነጋቸው ላይ ተስፋ ይኖራቸዋልና ይህንንም ለማስታወስ ነው የሲለና የበጎ አድራጎት ድርጅት የሶሻል ሚዲያ ገጾቹንም የሚጠቀመው እንግዲህ እንደዚህ አይነት ጉዳዮችን ጥቆማ ለመስጠትም ጭምር ነውና ሁላችሁም ተሳተፉበት። የሲለና የበጎ አድራጎት ድርጅት እንግዲህ የሲለና የበጎ አድራጎት ድርጅትን ከልብ እናመሰግናለን። እውነት ሰሞኑን ያው የኬጂ ምርቃት ነው የአዋቂዎችም ጭምር የምርቃት ሰሞን ነው እንግዲህ እና ከተመለከትናቸው ቪዲዮዎች ውስጥ አንዱ የዚህ ቤተሰብ የዚህ ህፃን ልጅ የኬጂ ምርቃት ሴሌብሬሽን ጎዳና ላይ ነበረና ብዙዎችን ልብ የነካ ነበረና እዛ ቦታ ላይ የነበረውን ሴሌብሬሽን ተመልክታቸዋል። ያው ሸራ ወጥሮ ነው እዛው ላይ ያለውን ነገር አሰማምረው ነው እንግዲህ ሸብረቅ ደመቅ ለማድረግ የሞከሩት ማለት ነው። በራሳቸው ድባብ በራሳቸው አቅም እንግዲህ ተደስተው አልፈዋል ማለት ነው። ሌሎችን ደግሞ ልብ የነካ የምርቃት ስነ ስርዓት ነበረና እንግዲህ የሲለናዎች በተግባር አሳይተዋሉ። ቦታው ድረስ ሄደው አብሽር ከጎንህ ነን፣ ነገ የተሻለ ደረጃ ትደርሳለህ፣ ቤተሰብህንም የምታስደስት ልጅ ትሆናለህ ብለው እንግዲህ ባላቸው ነገር ስጦታ አበርክተውለታል ማለት ነው። ለዚህ ልጅ ትልቅም ትንሽም ሳትሉ ያላችሁ ነገር አካባቢ ላይ ያላችሁ ልትሆኑ ትችላላችሁ። በነገራችን ላይ እዛው ቦታ ላይ የሚኖሩ ከሆነ ከዛ ቦታ ላይ እንግዲህ አስወጥቶ ማኖር የሚችልም አካል ቢኖር ደስ ይለኛል። እዛ ቦታ ላይ ከባድ ነው። በተለይ ክረምት ነው፣ ብርድ አለ፣ ሁሉም ነገር አለና ምናልባት ያው በሰዓቱ ዛጋ ሰለብሬት ለማድረግ ሊሆን ይችላል፣ ላይሆንም ይችላል። ግን እዛ ቦታ ላይ የሚኖሩ ከሆነ ከዛ ቦታ ላይ ማስወጣት አለብን ያስባለውና በደንብ መረጃው ያላቸው ሰዎች እኚህን ቤተሰብ ከጎዳና ላይ አንስተን መኖሪያ መጠለያ በኪራይ የ1 ዓመት የ2 ዓመትም የሚከራይ ኢትዮጵያን ደጋግ ኢትዮጵያን በጣም በርካቶች ናቸውና የኪራይ ከፍሎላቸው ተከራይተው መኖር የሚችሉበትን አቅም መፍጠር ይቻላል ቢያስባለው ስራም የተሻለም ስራ መስጠትም ይቻላል። በደንብ ዋናው ትክክለኛ መረጃ ለማህበረሰቡ ማዳረስ ላይ ነውና በዚህ ነገር ላይ አቅም ያላችሁ ሰዎች ቦታው ላይ ሄዳችሁ መረጃ ይዛችሁ አብሽሩ ብትሏቸው
ቆንጆ ነው ብዬ አስባለሁና ሌላው ሰሞኑን እንግዲህ ከምርቃት ጋር በተያያዘ መነጋገሪያ የነበረ አንድ ምስል ነበር። እዚህ ጋር የምትመለከቱት አንድ ህፃን ልጅ እንግዲህ በመኪና የምርቃት ስነ ስርዓቱን እያደረገ የሚያሳይ ምስል ነውና ብዙዎች መነጋገር ያደርጉታል። እንዴት ነው በዚህ ገና በዚህ እድሜው እንደዚህ አይነት ሀብት እንኳን ቢኖር እንዴት ነው በዚህ መልኩ ልጅን ያልተገባ መንገድ ማሳየት ነው የሚሉ ምልከታዎች ተስተውሏሉ ማለት ነው። አንድ ባለሀብት ልጁን ያስመረቀበት መንገድ ነው። እንግዲህ መኪኖችን እንደምትመለከቷቸው ናቸው፣ ቅንጡ መኪናዎች ናቸው እና በጣም መነጋገሪያ ሆኗል። አብዛኛው የኢትዮጵያ ህዝብ እንግዲህ ተቃውሞ አቅርበዋል ማለት ነው። ነገር ግን ምስሉ እንደሚታየው ኤአይ ነው የሚል መረጃዎች የወጡ ነውና ለማንኛውም እናንተ በዚህ ምስል ላይ ምን አይነት ሀሳብ አላችሁ? ግለሰቡ ሀብት ካለው ምንም ካለው የፈለገውን የማድረግ መብት አለው ወይ ብላችሁ ታስባላችሁ? ኮመንት ላይ ሀሳብ ስጡን። ሌሎችም እንዳሉት ደግሞ ይህ ትክክል አይደለም የሚሉ ሰዎች አሉ። ከነዛ ውስጥ ናችሁ ወይስ አይደለም? ኮመንት ላይ ሀሳብ አስተያየታችሁን ስጡ። እንደ ግሌ ግን ትክክል ነው ብዬ አላስብም። ነገሩ ተከናውኖ ከሆነ ትክክል ነው ብዬ አላስብም እና አብዛኛው የኢትዮጵያ ማህበረሰብ ክፍል ዝቅተኛ ማህበረሰብ ክፍል ላይ ስለሆነ የሆነ ተመጣጣኝ የሆነ ነገር ነው መደረግ ያለበት እንጂ ስላለ ተብሎ ኦቨር የሆነ ድግስ መደገስ ፌር አይደለም። ኢስራፍም ነው ብዬ አስባለሁ። እንደ ኢስላም ስናስበው ኢስራፍም ነው ብዬ አስባለሁ እና እንደዚህ አይነት ድግሶች እንኳን በኬጂ ደረጃ አይደለም ዩኒቨርሲቲ ደረጃ ላይ እንኳን በዲግሪ እና በማስተርስ ደረጃ እንኳን የተመረቁ ሰዎችን ቢኖር እንኳን ማድረጉ በዚህ ነገር ፌር ነው ቢያላስብም። ለብዙ ነገሮች ማዋል ይቻላል። እዚህ ጋር ለሚወጣው ወጪ ለብዙ መልካም ነገሮች ማዋል እየተቻለ ማለት ነው። እስኪ እናንተ ሀሳብ አስተያየት ግን ምን ይመስላል? ወደ መጨረሻ ቪዲዮ እናመራለን። ወደ ሌይላ ኑር ሰቡን የምናመራው አብራችን ቆዩ። ወደ ሌይላ ኑር ሰቡ ነው የምናመራው። እንግዲህ እህታችን ወደ ሀገሯ ገብታለች ማለት ነው። ይህች እህታችን 13 ዓመት ነበረ እስር ላይ ተፈርዶባት የነበረው በሳውዲ አረቢያ ማለት ነው። እንግዲህ ተከሳ የነበረው ህፃን ልጅን ገለሻል በሚል ነበር እና ያው ታሪኩ ሁሉም ኢትዮጵያውያን ያውቀዋልና እዚች ጋር እንደምትመለከቱት አባቷ በሰዓቱ ገንዘብ ለማሰባሰብ አክቲቪስቶች ነበሩ፣ ሚዲያ ላይ ነበሩ፣ ተጽዕኖ ፈጣሪ የሆኑ ግለሰቦች እዚህ ጋር አየር መንገድ ሄደው ሲቀበሏት ነው። ካሊድም ጨምሮ አለ ማለት ነው። በጣም እየተላቀሱ ነው። በጣም ያሳዝናል። የምር ቦታው ላይ ለነበረ አካል ስሜቱ በጣም ከባድ ነው። 13 ዓመት ብቻ ያው እስር ላይ ነበረችበት ነው። ከዛ በፊት ስራ ላይ የነበረችበት ታይም ሲደመር ምናምን ቢያንስ ወላጅ እናት አባቷ ከ13 ዓመት በላይ ሆኗታል ልጃቸውን በአካል ካገኟት ማለት ነው። በጣም ከባድ የነበረ ስሜት ነበረ። ገንዘቡ ሲሰባሰብ የነበረበት ታይም ምናምን ነገር ብቻ እስከ 50 ምናምን ሚሊዮን ብር ማለት ለአንዲት ነፍስ ለማዳን እንግዲህ 50 ምናምን ሚሊዮን ብር ነበረ የኢትዮጵያን ሕዝብ ተረባርቦ የሰበሰበላት ማለት ነው። ምን ተሰማችሁ? እስኪ እናንተ የሌይላ ኑር ሰቡ ጉዳይ በጣም ስትከታተሉ የነበራችሁ ሰዎች ምንድን ነው የተሰማችሁ? ሀሳብ አስተያየታችሁን ኮመንት ላይ እስኪ ያስፈሩልን። እና የሚነወርም ጭምር እዚህ ጋር እንደምትመለከቱት ሁሉም እየተላቀሰ ነው። እንግዲህ ድካም ነው ግን የሆነ ልጅቷን ስመለከታት እኔ አሁን ሌይላን ስመለከታት ለመጀመሪያ ጊዜ ነው ቪዲዮ ላይ እየተመለከትኳት ያለሁት እና ሁላችሁም ለመጀመሪያ ጊዜ ይመስለኛል እና ከዛ በፊት ድምጿን ነበረ ስንሰማ የነበረው። የሆነ ድክም ያላት አይነት ስሜት ነው የሚታየው ሰውነቷ ላይ፣ ፊቷ ላይ ያለማመንም ስሜት አለ። እውነት ሀገር የገባሁ እንዲህ አይነት ስሜት ማለት ነው። ሚዲያ ላይ ሲንቀሳቀሱላት የነበሩ ወንድሞች እንግዲህ እዚህ ጋር ሶስቱም እየተመለከትኳቸው ነው እና ካሊድ ሚነወር፣ ሌላው እንዲሁ ወንድማችን አለ። ብቻ እዚህ ነገር ላይ የተሳተፋችሁ ሁላችሁም ኢትዮጵያን በሙሉ ማለት ነው አላህ ኸይር ጀዛችሁን ይክፈላችሁ። ይህች እህት የሁላችንም እህት ናት። ነገሩን አውቃ እንዳላደረገችው ነው በሰዓቱ እኛ መረጃው የነበረን ማለት ነው። ስቲል እንደዛው ነው እኔም መረጃው ያለኝና ይህች እህት እንግዲህ ሆን ብላ ባላደረገችው ነገር ተጠያቂ መሆን የለባትም የሚል የሁሉም አቋም ነውና
ግን የሳውዲ ፍርድ እንግዲህ የሞት ፍርድ ፈርዶባት ነበረ። ቤተሰቦቿ ግን ያው ካሳ ተቀብለው ነፃ እንድትሆን ተደርጓል ማለት ነው። በ50 ምናምን ሚሊዮን ብር ማለት ነው። ሁሉም ኢትዮጵያዊ ክርስቲያኑ፣ ሙስሊሙ ሁሉም ዘር፣ ቀለም፣ ሃይማኖት ሳይለይ ነበረ እዚህ ነገር ላይ ሁሉም ርብርብ ያደረገው ማለት ነው። ረዥም ጊዜ ወስዷል። በነገራችን ላይ ገንዘቡ ከተገኘ ነፃ ትሆናለች ተብሎ ከታሰበበት ዓላማ ረዥም ጊዜ ቆይቷል። የሆነ ሰዓትም እንደውም ብሩን ያሰባሰቡ ሰዎች ራሱ እየተተቹ ነበረ። ተበልቷል ገንዘቡ፣ ሌላ ፍርዷ የውሸት ነው፣ በቃ ልትሞት ነው ኦልሬዲ ገንዘቡ ቢሰበሰብም ተጭበርብሯል፣ ወደ የሚመለከተው አካል አልደረሰም። ሌላ ኦልሬዲ መሞቷ ነው፣ የሞት ፍርዷ ተግባራዊ ሊሆን ነው፣ ትንሽ ቀን የቀረው እየተባለ ጭንቀት ውስጥ ነበረ፣ መታማት ነበረ፣ ብቻ ብዙ ነገር ታልፏል። እና እውነት እዚህ ነገር ላይ የነበሩ አካላቶች በራሱ በጣም ቅስማቸውም ተሰብሮ ነበር። በእርግጠኝነት አንዳንዶች እንደውም በመሀል ራሱ የተተቹ ቪዲዮ እየወጡ ምላሽ እየሰጡ ነበረ። እንደዚህ ሆኗል። ኢቨን እዛ ያለው ኤምባሲ ላይ ሲንቀሳቀሱ የነበሩ ወንድሞችም ነበሩ። እነሱም ግራ እስከሚገባቸው ድረስ ጉዳዩ በጣም ረዥም ጊዜ ወስዶ ነበር እና ለዚህ መብቃቷ ትልቅ ነገር ነው ለሁሉም አካላቶች፣ ለኢትዮጵያ ሕዝብም ይህንን ነገር ላሰባሰቡ አካላቶችም ለሌላ ኑር ሰቦን ቤተሰቦችም ትልቅ ነገር ነውና አልሐምዱሊላህ ረቢል ዓለሚን። የዛሬ ፕሮግራሜ እንግዲህ ይህንን ይመስል ነበረ። በቀጣይ በሌሎች ቪዲዮዎች መለሳለሁ። ስለተከታተላችሁኝ አመሰግናለሁ። ቪዲዮ ላይክ አድርጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።